ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው እኔ እንደተለመደው በስራ መሃል ነው ቪዲዮ የምሰራውና ትዝ ያለኝን ነገር ነው የምሰራው። እና እንዴት ናችሁ ቤተሰቦቼ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ያደረጋችሁ፣ ይሄ አዱ ፋሚሊ ይባላል። ቤተሰብ የሆናችሁ ሰዎች እንኳን ደህና ቆያችሁ፣ አዳዲሶች ደግሞ እንኳን ደህና መጣችሁ። ቪዲዮ ላይክ ያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁኝ። እና አንድ ነገር ያሰብኩኝ ነበርና የቲክቶክ ቪዲዮ ስሰራ በዛውም ትዝ አለኝ ማለት ነውና አንዳንድ ጊዜ ሁሌ ያለንበትን ህይወት እንድናማርር የሚያደርገን ነገር አለ። ደስተኞች እንዳንሆን የሚያደርገን በቃ በምሬት እንድንሞላ እግዚአብሔርንም እንድናሳዝን በቃ አጠገባችን ላሉ ሰዎችም ጥሩ ያልሆነ ምስል እንድናሳይ የሚያደርጉን ነገሮች አሉና በጣም ትልቁ ነገር ያ ምንድነው ብዬ ነው የማስበው፣ ራሳችንን ከሌሎች ጋር ማወዳደር ማለት ነው። ሌሎች እንደሚሆኑት አልሆንኩም፣ ሌሎች እንደሚለብሱት አልለበስኩም ብለን ማሰብ ማለት ነው። በቃ ሌሎች ያላቸው ስልክ የለኝም፣ ሌሎች ያላቸው መኪና የለኝም፣ ሌሎች ያላቸው ልብስ የለኝም፣ ሌላው የምትጠቀመው ሜካፕ ነው ያልተጠቀምኩም፣ በቃ ያለም ምናምን ማለት ነው። ብዙ ነገሮችን መዘርዘር እንችላለን። በተለይ ደግሞ አሁን ሶሻል ሚዲያ ስላለ በቃ የምናያቸው ነገሮች ከኛ የተሻሉ እንደሆኑ አድርገን እንድናስብ ያደርገናልና ግን ደግሞ አንዳንዴም ተመርጦ የሚቀርብ ነው በብዛት ያለው ነገር። ደግሞ የሰው ህይወት ላይ ከሰው ህይወት ጋር የኛን ህይወት ማነጻጸር የለብንም። በቃ ደስተኞች ለመሆን ሰላማዊ ህይወት ለመኖር ስንፈልግ ራሳችንን ትላንትና እንዴት ነበርኩኝ ከምለው ጋር ነው ማነጻጸር ያለብን ብዬ አስባለሁና ትላንትና ከማስብበት አስተሳሰቤ እንዴት ነው አደገው እንደሌሎች ለምን አላሰብኩም ሳይሆን እኔ ትላንት ማስበው እንዴት ነበር፣ ዛሬ ግን እንዴት ያሰብኩኝ ነው። እይታ የተቀየረ ለኔ ያለኝ እይታ እንዴት ነው፣ ድሮ ለሰዎች የነበረኝ እይታ እንዴት ነው፣ ዛሬስ የተሻለ ሆኗል ወይስ አልሆነም፣ ለራሴ የነበረኝ እይታ እንዴት ነበር፣ ተስተካከለ ወይስ ተበላሸ የሚለውን ነገር ነው ማየት ያለብን ማለት ነው። ትላንትና እኔ ላለባበሴ እንዴት ነበር ማስበው የሚለውን ዛሬ ደግሞ እንዴት ነው የምሰማኝ። በጣም ውድ ነገር ለበስኩ አለበስኩኝ ሳይሆን በቃ በለበስኩት ነገር እኔ ለራሴ ምቾት ይሰማኛል ወይ ኮንፊደንት ነኝ ወይ የሚለው ነገር ነው መታየት ያለበት። በነገራችን ላይ ሁሉም ነገር የእይታችን ጉዳይ ነው። በቃ ራሳችንን ከራሳችን ከትላንታችን ጋር ካነጻጸርን ደስተኞች መሆን እንዳንችል የሚያደርገን ምንም ነገር አይኖርም ማለት ነውና በቃ በተፈጠረው ነገር ሁሉ ማለት ነው ራሳችንን ብቻ ነው ማየት ያለብን። ሰዎች እንደው ሰዎች ናቸው፣ የራሳቸውን ህይወት ነው የሚኖሩት። እኛም ደግሞ የራሳችንን ነው ምን ኖረው። ሰዎች እንደሚሆኑት መሆን የለብንም፣ ሰዎች እንደሚለብሱት መልበስ የለብንም። በቃ የሰዎች ህይወት የሰዎች ነው፣ የኛ ደግሞ የራሳችን ነው። የኔ ህይወት የኔ ነው እና በጣም ብዙ ነገሮችን ማየት ትችላላችሁ ዙሪያችሁ። እናንተን ራሳችሁንም አንዳንዴ ማየት ትችላላችሁ። በቃ ከሰው ጋር ራስን ማወዳደር ወይም ማነጻጸር ስትጀምሩ ፍጹም ሰላም አታገኙም። አይምሮአችሁ ይረበሻል። በቃ አጠገባችሁ ካለ ሰው ጋር ራሱ ሰላም መሆን አትችሉም። በጣም ብዙ ችግሮች ናቸው የሚፈጠሩት። ስለዚህ ራስን ከራስ ጋር ብቻ ማወዳደር። እስካሁን ከደረሳችሁ ይሄ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮን ላይክ አድርጉ። ቤተሰብ ያልሆናችሁ ሰዎች ፕሊዝ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እላችኋለሁና ስለዚህ በቃ ራሳችንን ብቻ ያያየን ከዛሬ ነገያችንን ለማስተካከል ከትላንት ዛሬያችን ያማረ ነው በእርግጠኝነት ማለት ነው። በቃ ማደጋችን ራሱ የሆነ ነገር የምናይበት ነገር ይቀየራልና ያን ካልተስተካከለ በትላንት ቦታችን ከሆነን ጥፋታችን ነው ማለት ነው። ስለዚህ ያንን አይተን ለማስተካከል ጥረት ማድረግ መቻል አለብን። በቃ የሆነ ሰዎች የኛን ህይወት እንዲያስተካክሉልን መጠበቅ የለብን። ማንም ሰው የኔን አስተሳሰብ ሊቀይር አይችልም። እኔ ብቻ ነኝ አስተሳሰቤን መቀየር የምችለው፣ እኔ ነኝ በቃ እይታዬን ማሳመር የምችለው ማለት ነውና ስለዚህ ታስታውሱ እንደሆነ አንድ ካያላያችሁ ወይም ያልሰማችሁ ሰዎች ገብታችሁ መስማት ትችላላችሁ። አንድ ግጥም አለኝና ያነበብኩት ሁለት ሰዎች መንገድ ሊጓዙ ጀምረው ሩቅ አገር ሄደው ከዛ በቃ በጣም በብዙ ችግር በምን ውስጥ አልፈው ሄደው ሀገሪቱን ከደረሱ በኋላ የሀገሪቱን በር የሚጠብቅ ሰው ነበር። ያ ሰው እጅግ በጣም ጀግና ሰው ነበርና ማንም እሱን አሸንፎ መግባት አይችልም ነበር። ከዛ በኋላ ሁለቱም ጓደኛማቾች ያንን ትልቅ ሰው ያንን በር የሚጠብቀውን ሰው ያዩበት እይታ በጣም የተለያየ ነበር። አንደኛው
በጣም በቃ ግዙፍና የማይቻል እሱን አሸንፎ መግባት ማይቻል ነገር እንደሆነ አድርጎ አሰበ ማለት ብቸኛ የነበራቸው ነገር ያንን ሰው ተጋፍጠው አሸንፈው ነው መግባት የሚችሉት ማለት ነው ከዛ ውጪ ሌላ መንገድ አልነበረም ለአንደኛው ጓደኛ በጣም ገዝፎ በቃ የማይቻል ነገር መስሎ ታየው ለአንደኛው ደግሞ ምንድነው መስሎ ታየው ይሄ በጣም ትልቅ ሰው ነው ስለዚህ ጦር እንኳን ብንወረውር አንስተውም ብሎ አሰበ ማለት ነው አያችሁ በቃ እይታ ምን ያክል ልዩነት እንደሚፈጥር ማለት ነው ሁለቱም እንደዚህ በተደናገጠ ስሜት ስታዩ ሁለቱም ሲጠያየቁ የተናገሩት ነበር ኋላ ላይ ይሄ በጣም የገዘፈበት ወይም የማይቻል የመሰለው ተስፋ ቆርጦ ጥሎ ሄደ ያ በዛኛው ጓደኛው ግን ይሄኛው በር ጠባቂ ተሸነፈ ማለት ነውና ስለዚህ በዚህኛው ልሸነፍ ያኛውን ግን አሸነፈው ይሄ ተሸናፊው ማለት ነው በር ጠባቂ በእነሱ ህይወት ተሸናፊ ነበረ በትክክለኛ እይታ በብሩህ ልብ ላየ በቃ ተሸናፊ ነበር ግን የተሸናፊ ሆኖ ያለ ያኛውን አሸንፎታል ማለት ነውና እይታችን የሆነ ነገር እንድናሸንፍ እንዳናሸንፍም ያደርጉናል የምር ታዘባችሁ እንደሆነ እስኪ የሆነ ነገር ምንንም ነገር ቢሆን ማለት ነው እናንተ በቃ ላድርግ ብላችሁ ተነስታችሁ የምር ከልባችሁ ሞክራችሁ ሳይሆን ቀርቶ ያቃል አያቅም በያስባለሁ እኔ ጋር ስለማያቅ ማለት ነው ስለዚህ በቃ እይታችን ነው ምንንም ነገር የሚቀይረው ራሳችንን ከሌሎች ጋር ካላወዳደርን ትላንታችንን አይተን ዛሬ ያለ ማመስገን ምን ይችላል አይመስለኝም በእውነት በህይወት መኖራችን በራሱ ሌላ እድል ነው ለህይወታችን እስካሁን እንኳን ምንም ባንቀየር ድሮ በነበርንበት ካለን እንኳን በቃ አንድ ስቴፕ እንድንቀጥል አንድ ስቴፕ ወደ ላይ ከፍ እንድንል እድል ተሰጥቶናል ማለት ነው ጊዜ ያለም ማለት ነውና ስለዚህ ከዛሬ መጀመር እንችላለን ህይወታችንን ለማስተካከል በቃ እይታችንን ለማስተካከል ራሳችንን መውደድ ለመጀመር ማለት ነውና እኔም በጣም ስትረግል የማደርግ ሰው ስለሆንኩኝ ነው በነገራችን ላይ ለሰው ብቻ አይደለም የማወራው ለራሴም ነውና ስለዚህ ቪዲዮን ላይክ ያደረጋችሁ ፕሊዝ ፋሚሊ ያሉናችሁ ፋሚሊ ሁሉ ሰብስክራይብ ያደረጋችሁ ሌሎቻችሁ ቪዲዮን ላይክ ሼር ደግሞ የተሰማችሁን ኮሜንት ያደረጋችሁ ቪዲዮ ላይ ራሱ የናንተን እይታ ያስቀምጣችሁ በቃ እኔ ከሰዎች ጋር ራሴን ማወዳደርበት ጊዜ ነበረኝ ሰው ነኝ በቃ ለሰው ያለው ነገር የለኝም ብዬ የማለቅስ ሰው ነበርኩኝ ሰው እንደለበሰው ስላለበስኩኝ ከቤት አልወጣም በቃ የና ላደርግ ምን ሰው ነበርኩኝ በቃ የሆነ ነገር አላደርግም እንደዚህ ለነሱ ለሌሎቹ ያሆነው ያለው ነገር እኔ ስለሌለኝ ብዬ ራሴን አሳንሼ የማይ ሰው ነበርኩኝና እይታዬ በጣም የተበላሸ ለራሴ ራሱ ያለኝ እይታ በጣም የቆሸሸ ነበርና በጣም ብዙ ነገሮችን ነው እየተቀየርኩ የመጣሁት ስለዚህ በቃ ሁላችንም ያንን ማድረግ እንችላለን ቪዲዮ ኮሜንት ያደርጋችሁ በእውነት የተሰማችሁን እናንተ እንዴት እንደነበራችሁ በቃ ሁሉንም ነገር ማለት ነው ኮሜንት እንድታደርጉ ፈልጋለሁ ወዳቻለሁ በጣም ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው ወዳቻለሁ ቻው ቻው